ስቀባ እንዴት እንደሚያምር እንዴት እንደለሰለሰ በጣም ነው የተፍታታልኝ ውዶቼ። እዩት በቃ ስስ ነው ያለው። አሁን ይሄ ሲታጠብ ምንም አያስቸግርም። በጣም ነው ያለሰለሰልኝ እና ውዶቼ ይህንን ውህድ ሰርታችሁ ተጠቀሙት። በጣም ቆንጆ ውህድ ነው። በጣም ትወዱታላችሁ። እንደዚህ ሰርታችሁ ፀጉራችሁ የበሰለ ሙዝ አድርጌያለሁ ማለት ነው። በጣም ብስል ያለ 2 ሙዝና ሩዝ ነው የሚያስፈልገን ማለት ነው። ያው ታውቃላችሁ ሙዝ በጣም ተስማምቶኛል ለእኔ። ይህን ሰሞኑን እየተጠቀምኩት ነው። ለፀጉር እድገት ፀጉራችን እንዳይሰባበር ጫፍ ጫፉ ማለት ነው ያደርግልናል። ለቆዳችንም በጣም ቆንጆ ነው። ለዛ ነው ለፀጉራችን ሙዝ በጣም ቆንጆ ነው ማለት ነው። በጣም አሪፍ ነው። እኔ በጣም ተስማምቶኝ እየተጠቀምኩት ነው እና እናንተም ከተለያየ ነገር ጋር ሙዝን ብትጠቀሙት ቆንጆ ነው። ሩዝም ደግሞ በጣም አሪፍ ነው። በጣም ቆንጆ ነው። ለሚረግፍ ፀጉር እንዳይረግፍ ያደርግልናል፣ እንዳይነቃቀል ያደርግልናል። ለእድገቱም በጣም ጠቃሚ ነው ሩዝ። በዚህ መልኩ ደግሞ ከሙዝ ጋር ደግሞ የበለጠ ስንጠቀመው የበለጠ ቆንጆ ይሆናል። አሪፍ ጥቅም እናገኛለን ማለት ነው። እነኚህ ሁለቱ ስናደርግ አሁን ሩዛችንን እንቀቅልና ከዛን ደግሞ ከሙዛችን ጋር ፈይተን እንቀባለን ማለት ነው። ይህንን ሰርተን ሩዙን ቀቅለ ነው ሩዛችንን ይኸው በዚህ መልኩ አጥበን በዛ አድርገን ውሃ እንጥደዋለን ማለት ነው። ከዛን ከበሰለልን በኋላ ፈጭተን ከሙዙ ጋር ፈጭተን ቀላቅለን እንቀባለን ማለት ነው። አሁን በዚህ መልኩ ጥጄዋለሁ ማለት ነው ሩዛችንን። እና ውዶቼ በዚህ መልኩ ሩዛችን በደንብ ብስል ብሏል። ስለዚህ ይቀዝቅዝና እንፈጨዋለን ማለት ነው። ውሃ እንዳይመጥባችሁ ውሃ ሊኖረው ይገባል ስንፈጭ ክሬም እንዲሆን ይመስልልን። ስለዚህ እንደዚህ ይብረድና ከሙዛችን ጋር ቀላቅለን ፈጭተን ከዛን አጠቃቀሙን ደግሞ አሳያችኋለሁ ማለት ነው። እና ውዶቼ ያው ሩዛችን ተቀቅሏል ማለት ነው። ተቀቅሎ ቀዝቅዟል። ስለዚህ ሙዛችንን እንጨምርበታለን ማለት ነው። ይሁት በጣም ብስል ያለ ነው እንጂ ያልተበላሸም። ሙዛችንን በዚህ መልኩ ከጨመርን በኋላ ሌላው ያው እኔ ውህድ ስሰራ የታወቀ ነው አምላ ቅባት እጠቀማለሁ ማለት ነው። ስለዚህ ትንሽ ቅባት ፀጉሬም ቅባት ስላለው ትንሽ ቅባት ጨምርበታለሁ ማለት ነው። በጣም በቂ ነው። አሁን ፍጭት ላድርገውና እየተቀባው ደግሞ አሳያችኋለሁ ማለት ነው። እና ውዶቼ ያው ውህዳችን በዚህ መልኩ በጣም በሚያምር ሁኔታ ደርሶልናል ማለት ነው። ስለዚህ እየቀባው አሳያችኋለሁ ማለት ነው። እዩት፣ በጣም ነው የሚያምረው። ቆንጆ ውህድ ነው። በጣም አሪፍ ነው። ለፀጉራችንም እጅግ በጣም ቆንጆ አሪፍ ውህድ ነው ማለት ነው። ስለዚህ እየከፈልኩኝ ቀባዋለሁ ማለት ነው። እዚህ እየከፈልን በደንብ ከጫፍ እስከ ስሩ ድረስ እንቀባዋለን ማለት ነው። በጣም ቆንጆ ነው ለፀጉራችን በጣም አሪፍ። እያደረግን በደንብ ቅብት እንለዋለን ማለት ነው። እንዴት ፀጉራችንን ልስልስ እንደሚያደርገው እጃችን ላይ ነው እውነት የሚያስታውቀው ማለት ነው። እና በጣም አሪፍ ነው። ፀጉራችሁ እየረገፈ ከተቸገራችሁ ይህንን ውህድ እንደዚህ እየተቀባችሁ ተንከባከቡት። አያደርቅም። ሩዙ እንደዚህ ሲሆን በጣም ቆንጆ ነው። ከሙዝ ጋር ቅባት አለው። ስለዚህ ፀጉር ምንም የማድረግ ባህሪ የለውም ማለት ነው። እና እኔ በጣም ተስማምቶኛል። ሙዝ ሰሞን በደንብ
አንድ ነገር ሲመቻችሁ ደግሞ በደንብ ለ3 ወር ለ2 ወር ከዛም የበለጠ በደንብ ተቀቡት። የእሱን ለውጥ ስታዩ ነው ከዛም ወደ ሌላው ደግሞ መሄድ ማለት ነው። ሁሉንም በአንድ በየሳምንቱ አይታችሁ የሚመቻችሁን ስትታጠቡ በየሳምንቱ ተቀቡት ማለት ነው። እና ስትታጠቡ ደግሞ ውህድ ሳትቀቡ አትታጠቡ። በቃ እንደ ልምድ ያዙት፣ በቃ እንደ ግዴታ ማለት ነው። እንደዚህ በቃ ሁሌ ውህድ መቀባት እንዳለባችሁ ከመታጠባችሁ በፊት። ከዛ ፀጉራችሁ አይጎዳባችሁም፣ በሻምፖ አይደርቅባችሁም። ስትታጠቡት ስታበጥሩትም ይፍታታል። እዩት እንዴት ልስልስ እንዳደረገው ማለት ነው። እና አያችሁት በጣም ልስልስ ያደረገው እንደዚህ በቀላሉ ቤት ውስጥ በሚገኝ ነገር ፀጉራችንን እንድንከባከበው። እኔ በጣም ለውጥ አይቼበታለሁ። ብዛት በጣም አለው። ከጫፉ ስለማያስታውቅ ነው። ከእንደዚህ ከስሩ ነው በጣም ብዛት አለው። ጅብ ያለ ነው። ምክንያቱም ስለምንከባከበው ያስታውቃል። እዚህ ጋር ያለው ብዛት ማለት ነው። ውስጡ ያለው ብዛት ያስታውቃል። ከፊትም ያለው በደንብ እየተስተካከለልኝ ነው። በቅርብ ቀን ደግሞ ታዩታላችሁ። በጣም አሪፍ ሆኖ ተለውጦ በዚህ ከቀጠልኩበት በጣም ቆንጆ ነው የሚሆነው። ይሄ ደግሞ በጣም ደስ የሚለኝ ፀጉር መንከባከብ ማለት ነው። በደንብ ነው እየተንከባከብኩት ያለሁት። በደንብ ቀቦላው ማለት ነው። ጫፉን በደንብ ነው መቀባት ያለብን። ምንም ነገር ስንቀባ እስከ ጫፉ ነው። ጫፉም እንዳይጎዳብን ማለት ነው። ከስር በአናታችን ብቻ ሳይሆን እስከነ ጫፉ በደንብ መቀባት አለብን። እንደዚህ እንዳይጎዳብን ማለት ነው። እዩት። ቀጠን አድርጉት። ደግሞ ስትሰሩ ሩዙን አታብዙት። በጣም ብዝት ካረጋችሁ ሩዙን ይከብዳችኋል ራሳችሁ ላይ። ቀጠን ስታደርጉት ቆንጆ ነው። በደንብም ወደ ውስጥ ዘልቆ እንዲገባላችሁ በጣም ወፍራም አታድርጉ። ውህድ ስትቀቡ ቀጠን ነው ማድረግ ያለባችሁ። አሁን ይሄ በጣም አሪፍ ነው። ልስልስ ያለ ያችሁት። በጣም ቀጭን አይደለም፣ በጣምም ወፍራም አይደለም ማለት ነው። ምክንያቱም በጣም ነው የሚከብደው። እንትን ከሆነ ቀጭንም ከሆነ ያስቸግራል፣ ወፍራም ሲሆን ደግሞ ይከብዳል። ፀጉራችን ላይ የሆነ ብዝት ነበር የሚልብን ማለት ነው። በደንብ ይቀባል ማለት ነው። በደንብ መቀባት አለበት እስከ ጫፉ ድረስ። እዚህ እያደረግን ጫፉን መንታ እንዳይሆንብን እንዳይጎዳብን። መንታ ከሆነብን በጣም ከባድ ነው። ምንም አድርገን መመለስ አንችልም ከመቆረጥ በቀር ማለት ነው። መንታ ሲሆን ግን መንታ ሳይሆን መጀመሪያውኑ መንከባከብ ግን እንችላለን። እንደዛ ነው የሚሻለው። መንታ ከመሆኑ በፊት መንከባከብ ከሆነ ግን ቀስ ቀስ እያለን መቁረጥ ነው እንጂ ምንም አይሰራም። ከዛ በኋላ መንታ ከሆነ በኋላ ጭራሽ ሌሎ ከስር ያለውን ያበላሽብናል ማለት ነው። በደንብ ነው የቀባሁት። ቀለል ያለ ማይከብድ ማስክ ፀጉራችን ስንቀባ በጣም ቀለል ያለ ማስክ ነው። በደንብ ደግሞ ማሳጅ ማድረግ አለብን ስንቀባ ማለት ነው። በደንብ ማሳጅ እያደረግን መቀባት ያለብን። ስለዚህ ለውዶቼ እናንተስ እስከዛሬ የትኛውን ውህድ ሞከራችሁት? እስኪ ንገሩኝ። ምን ለውጥ አያችሁ? ከኔ ጋር ፀጉራችሁን ለመንከባከብ ያሰባችሁ፣ ፀጉራችሁን ለማሳደግ ከኔ ጋር የጀመራችሁ ሰዎች ምን ለውጥ አያችሁበት? እኔ ብዛት አይቼበታለሁ ፀጉሬ ላይ የብዛት ለውጥ
ቁመትም አይቻለሁ። እናንተስ በዚህ 1 ወር ከምናምን ቀን ውስጥ ምን አያችሁበት? እስኪ ንገሩኝ። የእውነት በደንብ እኔ እንደምላችሁ እኔ ያሳየኋችሁ እየተጠቀማችሁ ሌላም ነገር እየተጠቀማችሁ በ1 ወር ውስጥ ለውጥ በእውነት ታያላችሁ። እውነት ለመናገር የሚነቃቀል ከሆነ አይነቃቀልባችሁ ማለት ነው። ይሰባበርም ከሆነ ደግሞ አይሰባበርም። በትክክል ሳትሰንፉ በየሳምንቱ ውህድ እየተቀባችሁ ውህድ ከተቀባችሁ በኋላ ደግሞ ከአናታችሁ እስከ ጫፍ ድረስ በትክክል ቅባት እየተቀባችሁ ተንከባክባችሁት ከሆነ እውነት ለመናገር በወር ውስጥ የሆነ ለውጥ ታያላችሁ። እና እናንተስ ምን ለውጥ አያችሁ? ንገሩኝ፣ በኮሜንት ንገሩኝ። እና ምን እንደምሰራላችሁ ነገር ከፈለጋችሁ እንዲሰራላችሁ ነገር የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። እና ይህንን ዩቱብ ሰብስክራይብ አድርጋችሁ ቤተሰብ ሁኑና አብረን እንደዚህ ፀጉራችንን እንከባከብ ውዶቼ። ስለዚህ ለዚህ ዩቱብ ቤተሰብ ሁኑ፣ ሰብስክራይብ አድርጉ፣ ኮሜንት ላይ ጥያቄያችሁን ጻፉ እላችኋለሁ። እና ያው በዚህ መልኩ ውብ አድርጌ በደንብ ተቀብቷል ማለት ነው ፀጉራችን። እዩት እንዴት እንደተቀባ፣ እንዴት እንደሚያምር፣ እንዴት እንደለሰለሰ በጣም ነው የተፍታታልኝ ውዶቼ። እዩት በቃ ስስ ነው ያለው። አሁን ይሄ ሲታጠብ ምንም አያስቸግርም። በጣም ነው ያለሰለሰልኝ። እና ውዶቼ ይህንን ውህድ ሰርታችሁ ተጠቀሙት። በጣም ቆንጆ ውህድ ነው። በጣም ትወዱታላችሁ። እንደዚህ ሰርታችሁ ፀጉራችሁን ተንከባከቡ እላችኋለሁ ውዶቼ። ይበልልኝ።